እሺ ዛሬ አነስ ያለ ለድብቅ የሚሆን አንድ የደህንነት ካሜራ ይዤላችሁ መጥቻለሁ። ብዙ ጊዜ አነስተኛ ካሜራ ለምትፈልጉ ቤት ውስጥ ልታደርጉት የምትችሉ አንዳንድ ጊዜ ለመቆጣጠር ካሜራ መኖሩን እንዳያሳውቅ ከፈለጋችሁ ይሄ ካሜራ ለእናንተ ነው ማለት ነው። የዚህ ካሜራ እንግዲህ ስሙ ስቴላር ይባላል ካሜራው እና አሁን ካሜራውን ያየን አጠቃቀሙንም በዛው አሳያችኋለሁ ማለት ነው። ካሜራው የራሱ የሆነ ማኑዋል አለው ማለት ነው። እንግዲህ ካሜራው እንግዲህ ሳይዙን እንደዚህ እንደምታዩት ነው ማለት ነው። ድብቅ ቦታ ላይ ለመጠቀም ስትፈልጉ ማለት ነው፣ መኖሪያ ቤት ወይም ደግሞ ስራ ቦታም ሊሆን ይችላል ማለት ነው። እንግዲህ ይህ ደህንነት ካሜራ የሚሰራው በሲም ካርድ ነው። እዚህ ጋር ከቂጡ ጋር እንደምታዩት ሲም ካርድ ይቀበላል ካሜራው፣ የ4G ሲም ካርድ ማለት ነው። በመቀጠል ደግሞ ሜሞሪ ካርድም ይቀበላል። የቀረጸውን እናንተ የትም ቦታ ሆናችሁ በስልካችሁ መከታተል ያስችላችኋል ማለት ነው። ከታች ያለው የመጨረሻው ደግሞ USB ታይፕ C ነው ማለት ነው። ይህን ካሜራ እንግዲህ ቀጥታ ሰክታችሁ ነው የምትጠቀሙት። ካሜራው ቀጥታ ከተሰካ በኋላ መብራት በሚጠፋበት ጊዜ የተወሰነ ባትሪ ሴቭ ስለሚያደርግ በተወሰነ ሰዓት ሴቭ ያደረገውን ባትሪ ይጠቀማል ማለት ነው። ያው ደግሞ ካሜራውን አያይዘን የምናስቀምጥበት ነው ማለት ነው። እዚህ ጋር ደግሞ ማጣበቂያ አለ። ካሜራውን ይሄን እዚህ ጋር እናጣብቅና ከዛ በኋላ ይሄ ያጣበቅነውን እንትን ግድግዳ ላይ መለጠፍ እንችላለን። ግድግዳው ልሙጡ ነገር መሆን አለበት፣ ወይንም ደግሞ መስታወት ላይ ከሆነ ይሄን መለጠፍ እንችላለን ማለት ነው። ካሜራውን ደግሞ የምናያይዘው እንግዲህ እንደዚህ ነው ማለት ነው። እንዲህ አዙረን እዚህ ጋር እንዲህ ይይዛል ማለት ነው። ካሜራው አሁን ይይዘዋል ማለት ነው። እና ይሄኛው እንዳልኳችሁ በማጣበቂያው እዚህ ጋር ይጣበቃል ማለት ነው። ከዛ ከተጣበቀ በኋላ እንግዲህ ይሄኛውን ማዟዟር እንችላለን ማለት ነው። ወደ ፈለግነው አቅጣጫ ማድረግ እንችላለን። ወደ ምንፈልገው አቅጣጫ እኛ በእጃችን ነው የምናዞረው በስልኩ ሳይሆን፣ አንድ ቦታ ላይ አድርገን ወደ አንድ አቅጣጫ አድርገን አጣብቀን ይሄኛው በዚህ በኩል በማጣበቂያው አጣብቀን እንለጥፈዋለን ማለት ነው። እና ግን USB ታይፕ C መሰካት አለብን፣ ቀጥታ መሰካት አለብን። ያው ባትሪው ረጅም ሰዓት የሚቆይ አይደለም። በዛ ምክንያት ቀጥታ እንሰካለን ማለት ነው። እንደ ኢመርጀንሲ ነው ባትሪው ማለት ነው። እዚህ ጋር ይሰካል፣ ይሄኛውም ቀጥታ ይሰካል ማለት ነው። ከዛ በኋላ ይሄኛውን አስቀምጠን የምንፈልገው ቦታ አስቀምጠን መጠቀም እንችላለን ማለት ነው። ይህ ካሜራ የራሱ የሆነ አፕሊኬሽን አለው። በዛ አፕሊኬሽን መሰረት እኛ የትም ቦታ ሆነን ይሄ ካሜራ የሚያየውን መመልከት እንችላለን ማለት ነው። ኦካም ፕሮ የሚባል አፕሊኬሽን አለ። እሱን አፕሊኬሽን ታወርዳላችሁ ማለት ነው። ከዛ አወርዳችሁ ከጨረሳችሁ በኋላ ትከፍቱታላችሁ። ይህ እንግዲህ አፕሊኬሽን ለአይፎንም ለአንድሮይድም አለ። አፕሊኬሽኑ ትከፍቱታላችሁ ማለት ነው። እንዲመጣላችኋል እና ሬጂስተር ነው መጀመሪያ የምታደርጉት ማለት ነው። ሬጂስተር ለማድረግ እዚህ ጋር ሬጂስተር የምትለዋን ትነኩታላችሁ ማለት ነው። አግሪ ትሉታላችሁ። ከዛ በኋላ እዚህ ጋር ኢትዮጵያ ታርጉታላችሁ። እዚህ ጋር ከዛ በመቀጠል እዚህ ጋር ኢሜይል ታስገባላችሁ። እኔ አሁን ኢሜይሌን አስገባለሁ እዚህ ጋር። ከዛ ጌት ቬሪፊኬሽን ኮድ ይላል። ወደ ኢሜይላችሁ ኮድ ይልካል። ከዛ አጋቲስ የሚለውን ትነካላችሁ። እዚህ ጋር አሁን 4 ኮድ ተልኳል ኢሜይላችሁ ላይ ጂሜይል ላይ ማለት ነው። ኦኬ ኮዱን አሁን እዚህ ጋር አጣሁት እንዳጋጣሚ። ስለዚህ ወደ የት እገባለሁ? ወደ ስፓም ውስጥ እገባለሁ። አንዳንድ ጊዜ የዚህ አይነት ነገር ይከሰታል። አንዳንዴ ወደዛ ሊልከው ይችላል። ስፓም ውስጥ እገባለሁ። እንግዲህ ስፓም ውስጥ ነው የላከው ይሄ ኮድ ማለት ነው። አንዳንድ ጊዜ እንደዚህ ያደርጋል ማለት ነው። አሁን ስፓም ውስጥ ነው የተላከው። እዛው እናንተም እንደዚህ አይነት ነገር ሊፈጥርባችሁ ይችላል። እዛው ውስጥ ገብታችሁ ታገኙታላችሁ ማለት ነው። 5841 ሪቴክ አልኩት። ከዛ በኋላ ፓስወርድ ሰጠዋለሁ። 8 ዲጂት ቁጥርና ፊደል ታርጉታላችሁ። ፊደሉ ካፒታልና ስሞል ታደርጋላችሁ ማለት ነው።
ከሞላችሁ በኋላ ፓስወርዱን እናንተ የፈጠራችሁት አዲስ ማለት ነው ደን ትሉታላችሁ። አሁን ተስተካክሏል ማለት ነው። አሁን ሎጊን ብቻ ማለት ነው። እዚህ ጋር ሎጊን ትላላችሁ አሁን የፈጠራችሁትን ፓስወርድ ማለት ነው። ከዛ በኋላ ሎጊን ትሉታላችሁ ማለት ነው። አሁን በቃ አካውንት ክሬት አድርገናል በዚህ አፕሊኬሽን ማለት ነው። ስለዚህ ማድረግ ያለብኝ አሁን የካሜራው ላይ ሲም ካርድ እጨምራለሁ ማለት ነው። እዚህ ካሜራ ላይ ሲም ካርድ የምገዛው ሲም ካርድ ያው አካባቢያችሁ ላይ ጥሩ ኔትወርክ የሆነ ለምሳሌ ሳፋሪ ጥሩ ከሆነ አካባቢ ላይ የሳፋሪ ኔትወርክ ትጠቀማላችሁ፣ ወይንም ደግሞ ኢትዮ ቴሌኮም አሪፍ ከሆነ እሱን ትጠቀማላችሁ ማለት ነው። እኔ ጋር እንግዲህ የሳፋሪ ኔትወርክ ነው የምጠቀመው ማለት ነው። እዚህ አካባቢ ጥሩ ኔትወርክ ነው አካባቢው ላይ ማለት ነው። የ400 ብር ዳታ ፓኬጅ ገዝቼለት ነው እንግዲህ ማድረግለት ማለት ነው። ስትከቱት ያው እንግዲህ በላይኛው ባለው እንደዚህ አሁን ገብቷል ማለት ነው ሲም ካርዱ። እሺ አሁን ኮኔክት ከማረጋችሁ በፊት እንግዲህ ካሜራውን እንደዚህ መሰካት አለባችሁ። ቻርጅ መሆን ስላለበት ቀጥታ መሰካት አለበት። ባትሪው እንዳልኳችሁ ረጅም ሰዓት አይቆይም፣ ግን እንዴት እንደምናቆየው እዚህ በአፕሊኬሽኑ አሳያችኋለሁ ማለት ነው። ከዛ በኋላ አፕሊኬሽኑ እንግዲህ ጭነናል። ከዛ ካሜራውን ሰክተናል። ሲም ካርድ ቀድመን አስገብተናል። ሲም ካርድ መጀመሪያ ነው ሳይበራ ነው መግባት ያለበት። እዚህ ጋር የምታዩት ሪሰት በተን አለ፣ መንካት አለባችሁ ከማገናኛታችሁ በፊት ማለት ነው። እዚህ ጋር የምትገኘውን ጫን ማለት ነው። ሪሰት ሆኗል የሚል ድምጽ ሰማላችሁ። እዚህ ጋር ሪሰት ሆኗል የሚል ድምጽ ሰምቻለሁ። አሁን ኮኔክት አደርጋለሁ ማለት ነው። ሪሰት አድርጌዋለሁ። ምንድነው ማድረጋው? እዚህ ጋር ፕላስ ሚሊዮን ነካለው፣ አድ ሚሊዮን ማለት ነው። ልክ ስነካው እዚህ ጋር ኤምጂ ኤዲጂ ሚል አድ አድርገው ይለኛል። አግኝቶታል ካሜራው ማለት ነው። እዚህ ጋር አጠገቡ ስለሆነ ስላገኘው አድ ሚሊዮን ነካለው። ስካን ማድረግም ስላለው ለማንኛውም ግን ስካን እናድርገው እንደዚህ ኪውአር ኮዱን ከዛ በኋላ እዚህ ጋር ኢንተር ዩአይዲ ሚሊዮን እነካለን። ከዛ እዚህ ጋር አራት ማዞን እነካለን። ከዛ እንደዚህ ስካን ድጋሚ እናደርግለታለን። ከዛ በኋላ ባይንድ ነው የሚለው እነካለን። አሁን ባይንዲን ስክሪን እንጠብቃለን ማለት ነው። ኦኬ ኮኔክት ሆኗል ወዲያው ማለት ነው። አሁን እንደዚህ ፕሌይ የሚለው መጥቷል ማለት ነው። አሁን ማየት እንችላለን ማለት ነው። ፕሌይ የሚለውን ስንነካ አሁን እንደዚህ መጥቷል ማለት ነው። ይሄኛው እንግዲህ ኳሊቲ ለመለየት ነው። እዚህ ጋር 2K ነው፣ FHD ይባላል። 2K ነው። እንዲህ አሁን ቀጥ የሚለው የኔትወርክ ጉዳይ ነው ማለት ነው። ኔትወርክ ይፈልጋል ካሜራው ማለት ነው። በዛ ምክንያት ይሄኛውን ኤስዲ ማድረግ እንችላለን። ኔትወርክ የሚያስቸግር ከሆነ ቦታው ላይ ማለት ነው ኤስዲ አድርገን መጠቀም እንችላለን ካሜራውን፣ ኔትወርክ በጣም አስቸጋሪ ከሆነ። አሁን እኔ ኤስዲ ላይ አድርጌዋለሁ ማለት ነው። እና ድምጽ መስማት ስንፈልግ ይሄን እነካለን ማለት ነው። ማውራት ስንፈልግ ደግሞ እዚህ ጋር ኢንተር ኮሚሎን እነካለን እና በዚህ ማውራት እንችላለን። ሄሎ እዛ አካባቢ ካለው ሰው ጋር ማውራት እንችላለን ማለት ነው። እኔ አሁን ኤስዲ ላይ ካረጋችሁት እንቅስቃሴውን በትክክል ታያላችሁ ማለት ነው። መቋረጥ አይኖርም ማለት ነው። እዚህ ጋር እንዳልኳችሁ ኳሊቲው ወሳኝነት አለው እንደ ኔትወርክ እንደ አካባቢያችሁ ማለት ነው። አካባቢያችሁ ጥሩ ኔትወርክ ከሆነ ከፍ ማድረግ ትችላላችሁ ኳሊቲውን ማለት ነው። ስለዚህ እኔ አሁን ኤስዲ ላይ ያረኩት ስሞል ኳሊቲ ማለት ነው። ስሞል ኳሊቲ ካላችሁት ያው ስታንቀሳቀሱት ካሜራው ምስልም ማየት ትችላላችሁ ማለት ነው፣ ያለ ማቋረጥ ማለት ነው። ግን ደግሞ ይሄኛውን ትንሽ ከፍ ካረጋችሁት ኳሊቲውን ግን ቀጥ ሊልባችሁ ይችላል ማለት ነው። ምልክት ነው ቻርጅ እያደረገ አይደለም፣ ነጭ ነገር የባትሪ ምልክት ማለት ነው። እና ባትሪው ሲቀንስ ያሳየናል ማለት ነው። እና ቅድም ያልኳችሁ አሁን ባትሪን ለመቆጠብ የሚረዳን ሴቲንግ ውስጥ እንገባለን።
እዚህ ጋር ወርኪንግ ሞድ አለ። አማራጮች አሉ እዚህ ጋር ወርኪንግ ሞድ፣ ፓወር ሴቪንግ አለ፣ ኮንቲኒየስ አለ፣ እንደገና ሱፐር ፓወር ሴቪንግ ሞድ አለ። ይሄ ሱፐር ፓወር ሴቪንግ ሞድ ማለት ካሜራው ኮንፈርም ካሜራው አካባቢ ሰው ሲያልፍ ብቻ ነው ካሜራው የሚነሳው፣ አለዛ አይነሳም። አፕሊኬሽን ብንከፍትም ካሜራው አይከፍትልንም። ካሜራው የሚከፍትልን ልክ አጠገቡ ሰው ሲያልፍ ብቻ ካሜራው ይከፍታል ማለት ነው። ስለዚህ ይሄ አስቸጋሪ ነው። ምናልባት ይሄ ፓወር ሴቪንግ ሞድ ማድረግ ይመረጣል። ይሄ ማለት ከሰው ሲያልፍ ከካሜራው አጠገብ ወይንም ደግሞ ከካሜራው አጠገብ ሰው ሲያልፍ ወይንም ደግሞ አፕሊኬሽኑን ሲከፍተው ካሜራው ይነሳል ማለት ነው። ይሄ አማራጭ አለ። ወይንም ደግሞ እዚህ ጋር ኮንቲኒየስ ደግሞ ካደረግነው ባትሪ በላይ ይላል፣ ቀጥታ ነው የሚቀርጸው። ቀጥታ መሰካት ይመረጣል እንደዚህ ካደረግነው ማለት ነው። ስለዚህ ይሄኛው ኮንቲኒየስ ማለት ቀጥታ ይቀርጻል ማለት ነው። እንደገና ቀጥታ መሰካትም አለብን ለምን ቶሎ ስለሚያልቅ ባትሪው ማለት ነው። ስለዚህ እኔ የመረጥኩት እዚህ ጋር ፓወር ሴቪንግ ሞድ ማለት ነው። ሰው ሲያልፍ ካሜራው አካባቢ ወይንም ደግሞ አፕሊኬሽኑን ሲከፍተው ካሜራው ይነሳል ማለት ነው፣ ፓወር ሴቭ ለማድረግ ማለት ነው። ሆኖም ቀረ ግን ካሜራውን ሰክተን ነው መጠቀም ያለብን ማለት ነው። አማራጭ አለ እና ሜሞሪ ካርድ ይቀበላል ካሜራው። የቀረጸውን እኛ የትም ቦታ ሆነን መመልከት እንችላለን ማለት ነው። እዚህ ጋር እንደምታዩት ፕሌባክ ሚላለ ቲኤፍ ካርድ ሚላለ ቅድም እንዳሳየዋችሁ ካሜራውን ጨምረን ካሜራ ውስጥ ሲም ካርድ ጨምረን ማየት እንችላለን ማለት ነው። እና እዚህ ጋር ቲኤፍ ካርድ የሚለውን ነክተን ነው ማየት የምንችለው። እና አሁን ወደ ላይቭ እንመጣለን ማለት ነው። እና የተለያዩ ፊቸሮች አሉት ካሜራው እዚህ ላይ ማለት ነው። እንዳልኳችሁ እንግዲህ ይሄ ካሜራ በድብቅ ለመጠቀም ከፈለጋችሁ አሪፍ ነው ማለት ነው። ድብቅ አርጋችሁ ማለት ነው ካሜራውን እንደ ድብቅ ለመጠቀም ከፈለጋችሁ፣ እንደ ስለላ ለመጠቀም ከፈለጋችሁ አሪፍ ካሜራ ናት። እንዳልኳችሁ ግን ቀጥታ መሰካቱ ይመረጣል። ቀጥታ ሰክታችሁ ነው መጠቀም ያለባችሁ ማለት ነው። ይሄን ካሜራው እንዳልኳችሁ አካባቢ ላይ የሚሰማ ድምጽ ካለ እንግዲህ መስማት ትችላላችሁ። እዚህ ጋር ያሳዩዋችሁ ድምጹን በመንካት መስማት ትችላላችሁ ማለት ነው። ማውራትም ትችላላችሁ አካባቢው ካለው ሰው ጋር ማውራት። እንደገና የቀረጸውንም በሜሞሪ ካርድ ስለሚቀበል የቀረጸውን መመልከትም ትችላላችሁ ማለት ነው። ከፈለጋችሁ ደግሞ እንቅስቃሴ ሲያገኝም ካሜራው ወደ ስልካችሁ አላርም እንዲልክ ከፈለጋችሁ አሁን እዚህ ጋር ከላይ የሚልከው ሞሽን ዲቴክት ሲያደርግ ነው የሚልከው ማለት ነው። እና እሱንም ኦን አድርጋችሁ መጠቀም ትችላላችሁ። ልክ ሲልክላችሁ የላከውን ከፍታችሁ ማየት ትችላላችሁ። ለማንኛውም ሜሞሪ ካርድ አድርጎ መጠቀም ይመረጣል። ሰክቶም 24 ሰዓት ሰክቶም መጠቀም ይመረጣል ማለት ነው። ካሜራውን ባትሪው ያው ቶሎ እንዳያልቅባችሁ ማለት ነው። እንደነገርኳችሁ ይህ ደህንነት ካሜራ ሲም ካርድ የሚቀበለው ሳፋሪኮም ወይንም ደግሞ ኢትዮ ቴሌኮም ማለት ነው፣ ከሁለት አንዱ። እና እሱን አስገብታችሁ ነው የምትጠቀሙት። ዳታ መሙላት ይጠበቅባችኋል ማለት ነው። በየወሩ ወይም ደግሞ በየሳምንቱ እንደዛ አድርጋችሁ መጠቀም ትችላላችሁ። እያያችሁት ብዙ ይበላል አይበላም ቼክ እያደረጋችሁ ማለት ነው። እኔ ጀስት ትንሽ ነው 300 ብር አካባቢ ነው የሞላሁለት እና ወሩን በደንብ ያስጠቅማል ይሄ ካሜራ። ሁሌ ላይቭ ማታዩ ከሆነ ማለት ነው፣ ሁሌ ላይቭ የምታዩ ከሆነ ነው ሊቆጥርባችሁ የሚችለው ማለት ነው ዳታው ማለት ነው። ስለዚህ ይሄን ይመስላል እንግዲህ ካሜራው። ይሄን ካሜራ እንግዲህ ከፈለጋችሁ ያው ፕሮፋይል ላይ ባለው ስልክ ደውላችሁልኝ ማግኘት ትችላላችሁ ማለት ነው።